ሰዓቱ ገና ነው ግን ዛሬ በጣም ነው እንቅልፍ የመጣው ከሁለት አንዳችሁ እንቅልፍ የመጣ አብሮ የመተኛ ሳለ ኤቢ እንቅልፍ አልመጣም እኔ በስማ እኔ ነቃል በተፈጥሮ ራሱ ነቃል እንቅልፍ በስድስት ሰዓት ላይ እንቅልፍ እርግጠኛ ነኝ ኧረ እኔ እንቅልፍ አልመጣም ያቴ አይኔ ፈጦ አምስቴ ነው ቡና የጠጣሁት እናው ምን ሆነ ነው ተጫጭሮኛል እባክህ ማርያምን እንቅልፍ መጥቷል ስድስት ሰዓት ላይ ዋው እኔ በቃ አንተኛ በስማ ስድስት ሰዓት ላይ እንቅልፍ መጥቶ ነው አንተ አሁን ወንድ ነህ ስድስት ሰዓት ላይ ሰው እንቅልፍ ይመጣ ፈሳ የኔ ፍቅር እንዴት እንደማፈቅርሽ እኮ እኔ እኮ ነፍሴን ነው የምሰጥሽ በስ ናሚ አንቺ ብራዘር ዲስ ነው አሉልኝ ሰላም ነው ስፈልግክ ማርያም አይ እዚህ አወራኝ ችግር የለውም እኔ ግልጽ ነኝ ለፍቅረኛ አረ ችግር የለውም ሚስጥር ነው አረ የኔ ፍቅር እኔ ካንቺ መደብቅ ከሷ የሚገርም ከሷ መደብቀው ነገር የለም እኔ ሲጠብ ታርገኝ ይችላል ግድ የለም ነው እኔ መደብቀው ነገር እኔ ግልጽ ነኝ አንተ ንገረኛ ለምን ምንድነው አይ ግልጽ ነኝ እኔ እርግጠኛ ነኝ ንገር ጎ ሄድ በቃ ያንተ የኤችአይቪው መድኃኒቱ እድሜ ማራዘሚያው ተገኝቷል ብለዋል ዶክተሩ እንዴ ነው አረ ደግሞ ደስ ይላል ፍቅራችሁ ግልጽነታችሁ ምናምን ደስ ይላል ጸበሉን ግን ጸበሉን አታቁመው ደግሞ ባለፈው ከጨብጡ ድናል ምንም ለአንተ አዲስ ፈጣሪ እኮ ለአንተ ይምራል የቂጡኝንም ታስተውሳለህ አረ ነው በቃ ሂድ የኔ ፍቅር ግልጽ ነኝ ዋናው ግልጽኝነቴ ነው ደሞ ወድሽ እኮ ነው ሰላም ነው ራበኝ አዎ እኔ አልችልም ይሄን መቋቋም አልበለው የኔ አባት አይዞ እንቺ 3000 ብር ናት ዳቦ መጃቱን ውሰደው ችግር የለውም በጣም ነው የማመሰግነው አይዞ ፍቅራችሁ ይባረክ አሜን እኔ አልችልም በጣም ነው የሚያሳዝነው የኔ ፍቅር በጣም ጥሩ ሰው ነው አዎ በጣም ነው አንጀቴን የበለው የኔ ፍቅር ልጨምርለት መጣው የኔ ፍቅር መጣው በእግዚአብሔር እኔ እሷን ደስ ይበላት ብዬ ነው በእግዚአብሔር መልስልኝ የድር ብር ነው 10 ብሯን ወሰድና መልስልኝ በእግዚአብሔር እንዴ ሲሳይ ይመለሳል ታዲያ ሲሳይ መልስ ትለኛለህ የድር ብር ነው እያልኩ አባ ነገረው ለምን እንደዚህ አታረግ ምንድነው ለምንህና ስጠው እግዚአብሔር እምነኝ በቃሽ በእግዚአብሔር እሺ በእግዚአብሔር አባቴ በእግዚአብሔር የድር ብር ነው በቃ ይኸውልህ ስማ እኔ አሁን ይሄን ብር ብሰጥ ያልቃል በቃ እግዚአብሔር ይስጥ የማያልቀውን እሱ ይስጥ ናይ እንድታውቂሽ አንቺ ስራ ነው አይደለም ሱ ነው አይባልም እንዴ አፍጣሽ ሞተሻል ኡኖስ ዶስ ትሬስ ሃላማሪድ ሃላማሪድ ዝም በል እባክህ አያውቅም ሱ ነው የሚባለው ሱ ደርሷል በቃ ልጅ ደርሷል አሁን ባይዘው ዲያስፖራ ነሽ በደንብ ተንከባከበው አው በደንብ ተንከባከበው እኔ አባት አይዞሽ ቻንሲ ምን ከየት ላይ መጣው አረ እንደ ጃፓኔ ነው ጃፓኔ በደንብ ተንከባከበው ባራችን ነው የኔ ችግር የለው ጥረግ ነበር ተንከባከበው ብነግርህ ነበር ከፈለክ የምፈልገው ሞጋት ትችላለህ ይኸውና ያው ቆንጆ ቲፕ እጠብቃለሁ ዲያስፖራ መቼም በዶላር ምንድነው የሚያባል ባዶ እኮ ነው ይሄ ኢትስ ኢምፒቲ ምን ሆነ ነው ንገረው ቻንሲ በለው የሆነ ነገር በለው ቲፕ ነው እኮ ሳይሰጠኝ ልሄድ ነበር አይ ሰማልና አትበል አይ ሳይሰጠኝ ልሄድ ነበር አረሰም እንጂ አይደለም አረ በእግዚአብሔር አይደለም አንተ አንተም ዝም ትላለህ እሱ አማርኛ አይደለም እንዲህ ንፍቱ ታርጋ ብቻው ብቻ የኔ ፍቅር የማይባልኩ ዳይመንድ ቀለበት አረገላት ዳይመንድ ይሄ ኢሉሚናቲ የሆነ ሰውዬ ዳይመንድ አረገላት ይሄ ጨካኝ ይሄ አውሬ እሱ አባል ነው ጠረጥር ነበር እሱ አባሪ ነው እቺን ህፃን ልጅ
ኧረ በስመ አብ ቅርጹን ታውቂዋለሽ? የዳይመንዱን ቅርጽ ፒራሚድ እኮ ነው ይሄ እኮ አባል ሊያረጋት እኮ ይሄ በዚህ ዘመኑ ከፍቷል። እሱን ተውና ማለት ነው የቤዛ ባል ራሱ መኪና ገዛላት እንጂ ነፃ ልጅ ሊያስፈጃት በዚህ የትራፊክ አደጋው ከቀን ወደ ቀን በጨመረበት ሀገር መኪና ገዛላት ሊያስፈጃት እኮ ነው። ምን አለ ለእናቷ ብትኖር ምን አለ እንጂ መስኪን ልጅ ለእናቷ ብትኖር። ተየኔ ፍቅር የሊዲያ ባል ራሱ ቤት ገዛላት። ጨረቃ ቤት ገዛላት። ጨረቃ አይደለም የገዛላት ቤት ነው የገዛላት። ገባኝ እኮ የተሰረቀ ቤት መንግስት የማያውቀው ሀገር የማያውቀው ሊያስፈጃት እኮ ሊያሳስራት። አንቺ በጣም ባለጌ ነው። አንድ መልእክት አለኝ ለሰው እንደው 200 ብር ያላችሁ የኔ ፍቅር ቤስት ፍሬንድ እናስተዋውቅሃለሁ ስላል ነበር። ዛሬ ይመጣል ተዋወቃለሁ። ደስ ይለኛል። እንደውም ያመጣ እንዴት ነው? ሰላም ነው? እግዚአብሔር ይስጥልኝ። ምንድነው አሰርቶብሽ ነው እንዴ? ይሄ ቀጭን ሰው አዚ ምናምን የሚባለው ነገር እሱ ነው? ቤተሰብ አግቶ ነው እንዴ? አይንሽን አርገብግቢ ንገሪ። የራቁት ቪዲዮ እሱ ነው? እኔ ፍቅር እመታዋለሁ ንገሪው። አሬ እኔ ፍቅር እሱ ይመታል። በሱ አትመታም። ይሄውን በዚህ እጅ ነው ብረት መዝጊያ፣ ብረቱ ዝግ ነው። ከፍቶን ቢያድርስ በሩ መዘጋት አለበት ነው እንዴ ግዴታ? ምን አርጊ ነው የሚልሽ? ይሄውን ከርፈፍ ያለ ሰው ይኸው እየጨፈረ ልታበላት ነው። ተው እንዴ እግዚአብሔር ዛሬ አብረን የፍቅረኛ ክሪንጅ ተው በቃ ይቅርብህ ብያ የሴት ስልክ መቀበል በጣም ኢዚ ነገር። እንኳን ስልክ አንተ ስንት ነገር ሰው ባንድ ቀን በኋላ እንዳትዋረድ አፕሮች ማድረግ ሴትን አፕሮች ማድረግ ወንድ ነህ እንኳን የዛች የፌሚኒስቷን ስልክ ነው የምቀበለው። የፌሚኒስቷን አንቺ ወንድ ነሽ በራት ማማዬ እስዊሪ እንዴት ነሽ? እንተዋወቅ። ሰው እኮ አትጩይ፣ እዛ ጋር ጓደኞች አሉ። በፍጹም ሌብነት እኮ አይ ስልክሽን ልቀበል። በእግዚአብሔር እያዩ ነው። በእግዚአብሔር 2 ደቂቃ ልቆይ። በማርያም 2 ደቂቃ በእግዚአብሔር እንዲህም ጀመራችሁ አይደለም ሌቦች ዝም ብለሽ ፈገግ በይ። በእግዚአብሔር ለምጫጫ የሚበሉ ስቲያቶች ከርስ ይዛቸው ይኮረጥሙ በቀሎ ምን አቦና ነው የምትፈከፈው? እቺ ኳኩ ዛሬ አብረን እናራለን ብለኝ ሼፍ አደረኩት። ተላጫው? አዎ ዛሬ አብረን ነው። ስለነሰክ ማጠቁ ይበልጣል። ቁረጥ እንደ በረከት ሲደርብን ለወለች ስካንሰ ሄሎ ማሪ ሄሌኔ ፍቅር ዛሬ ቀርቻለሁ። በኋላ እደውልልካለሁ። ቻው ቻው። ምን ማለት ነው ቀረው ማለት? ተላጭቹ አስዋት ይሄ ጺሜን ተላጭው ቢሆንስ ችግር የለውም። ጺሜን ተላጭው እቺ ጺምሽን ማታ ላይ ተሻት ቢሆን ዲፓወር አለልሽ። እዚህ ጋር ራሱ ለመነመነ ራስ ጺምሽ ማለት ነው ዲፓወር አለልሽ። ያውም እንዴ ያሳድጋል። እርግጠኛ ይኸው የኔ ፀጉር ራሱ በአጭር ጊዜ ውስጥ እያሳደገው ነው። ሄሌኒ ዛሬ እኮ እናንተ ሰፈር መጥቼ ለምን ከፍቅሬ ጋር ቺል እያደረግን አናድርም ብዬ አሰብኩኝ እና የመጣው ነው። ከኔ ጋር አብረሽ ልታድሪ ሰፈር መጥተሽ ነይልኝ የኔ ፍቅር ነይ። ቺኳ መጣው አብረን ኧረ እባክሽ አብረን እናድራለን። የኔ አምላክ የት ሄዶ ውስጥ ስል 6 ወር ሲሞላኝ ተወስሻለሁ። ቆይቼ ነበር ደግሞ በዛ ይሄው መጣ። በቃ ቶሎ ትሄዳለሽ ቶሎ የኔ ፍቅር መጣሽልኝ። ኤልሳ በቃ ቴጂ ነው ብሮ እጂ ማሪ በቃ እኔም ልሂድ እቸኩላለሁ። የኔ ፍቅር አሁን እኮ ነው እናንተ ጋር ነው ማድረው። እናንተ ሰፈር መጥቻለሁ እናንተ ጋር ነው ማድረው ብለህ እኔ አዎ መቼ ነገር ደውለሽው ነው ቅርብ ሰዓት ብለሽ እግዚአብሔርን ብለሽኛል። እናንተ ጋር ነው ማድረው ሰፈር እየመጣሁ ነው ዛሬ እናንተ ጋር ነው ማድረው ብለሽኛል። ራስ እኔ እንደውም ችግር የለውም ዛሬ እንደፈለግ ቺል እያደረግን አስቶሽ ያረጋ እግዚአብሔር አዎ ስልሳለኝ በእግዚአብሔር አስቶሽ
ለፍቅር ማለት ነው። እየሰማኝ ነው። ከዚህ በኋላ መለየት ነው ፈልገው። አዎ መለየት ሂጂ፣ በእናትሽ ሂጂ። እንኳን አንቺ ሐምዴና ና ይሄድ ደግሞ ለፍቅር በስማ ምን ፍቅር እንለያይ ስላለች እኔ ወንድ ያሳደገኝ ወንድ ልጅ ነኝ። አልደበረም እኔ አልደበረኝም። ምንም አይነት ስሜት የለም ለሷ ትሄድ እንኳን እሷ ማለት ነው። ማንም ለምን አይሄድም? መጣ ቀረ ጀግና ራቻልኩ በዚህ ይሄን ሱስ አቁም። አንተ እድሜ ልክህን ሲጃራ ትልቅ ሰው አይደለ? 27 ዓመት ታጨሳለህ እንዴ? እኔ ገንዘብ ኖረኝ ገንዘብ ቢኖረኝ አሁን ነበር የምወስደው። እኔ ውድ ሆኖብኝ ነው። በጣም ርካሽ ማገገም ያውቃሉ። እርግጠኛ ነሽ? ነፃ በለው ማርያምን እንውሰደው ብቻ። አንተ 27 ዓመት ስታጨስ በእናትህ ኧረ በእናትህ አንተ እመታለሁ። ግባ አስጠኝ አዎ እዚህ ነው እንዴ? ያው እሱ ራሱ ያዥ ሂዱ በቃ ስዋት ናት። ለመመዝገብ ነው እዚህ አገጋሚ። ያው እሱ ራሱ አገጋሚ እኮ ነው። አተውም እንዴ ሳብ አድርግ እንጂ ጎሾሬ እሽበርድ ምንድን ነው? ያው ዘፈኛልሽ በቱፓክ ዘፈኛልሽ ተኛልሽ ብዬ አስባለሁ። የ50 ሴንት ዘፈን እኮ ነው። ያው ነው መወለድ ቋንቋ ነው ብራዘር ያለሽን በቃ ስጪኝ። ምን ሆነ ከገባሽ እንደዚህ ጀመራችሁ? በቃ 10 ብር ነው ያለችኝ። 10 ብር ነው። በቃ አመሰግናለሁ። መቼሽ አንተ በጣም ነው የምታሳፍሮሽ። ምንድን ነው የጠጣበት ምን ያውቅ ሰጣለ እንዴ ብር ጫብሲ? አዎ ና አንተ ና ጭራሽ ና የት ነው በ10 ብር የምትጨብሽው? ኧረ አለ ምርጥ ቦታ። ኧረ እባክሽ እንሂድ ውሰጂ። ነይ እሺ እንሂድ ወደ ጨብሲ ዳኒ ሮስት ይልሻል። ግቢ እንዴ ደግሞ ሞተር ይዘን የመጣው። አይ አንተ እኮ እንደው አይ አንተ በልግባ በቃሽ። እንዴ ጫማ ደግሞ ለምን ነው የምታወልቀው? ዳኒ ደግሞ በቃ ችግር አለብህ። ይሄ እኮ ነው ችግር። ለምን ታወልቃለህ ጫማሽ? አይ ዳኒ አስቸገርክ እኮ። ለማንኛውም እቺን ብርቱካን አልጋህ ላይ ያደርግልሃለሁ። እቺን የበላተኛ እሺ። ወይኔ ቡዱ ደግሞ አንተ ነህ ጉድ የሰራኝ። ምን አደረኩኝ? አንተ እንዲህ በጣት እየመጣ አታስደንግጠኝ። በእናትህ እስቲ አረገዘች? አዎ እንበላል ለክርስትና ሰርጉ ላይ በደንብ አጨፈርንም እና ወይኔ ነው የምትያለች። አንተ ምክንያት እኮ ነው ያረገዘችው። እኔ ምን አጠፋው? እናንተ ስትዳራ ነኝ አንሶላ ወጥሬያለሁ፣ አልጋ ደግፌያለሁ። በልክ አድርጉት እናንተ ሰዎች። ስማኝ በልክ አድርጉት ይላል እንዴ? የዛን ቀን ከዛሬ ወር በፊት ደውዬ በስልክ ምን አልኩ? ስለማላቅ ነው ፖስት ፒል አወሳሰድ እንዴት ነው ንገረኝ ስልክ ምን አልክ? ቀለል አድርገህ አንድ ፍሬ ኪኒን እኮ ናት። አዎ አንድ ፍሬ ኪኒን በውሃ መውሰድ ነው። ታዲያ ምንድን ነው ወሰድኩት? ያው አረገዘች። አንተ ነው እንደሰርገው። ኧረ አንተ የምግብ ቤት አመል በቃ እዛም አይለቅም። ሰው ለኪኒን ትንገበገባለህ። ኪኒን እኮ ሰው ነው የምትወስደው እኮ ራሷ ነበር እንዴ? እና ታዲያ አንተ የምግብ በቃ እዛ እሷም ላይ ለመደብ ደግሞ መንታ ነው ያረገዘችው። መንታ ነው ያረገዘችው? አዎ በቃ ተሰደደ። አንተ ምንም አሰራ መሰደድ ነው ያለው። የምር ዳባቶን አሳደጋቸው። እሺ ነው አንተ ነኝ በቁል አላደኩም ሰው የናባክ አንተ የምር ነው አንተ የዝና እንዴ እንዴት ብራዘር? አረ ቆየሽብኝ። አስጠበከኝ። ምን ሆነ ነው? እሺ በካሜራ ማንነቴ ስራ አግኝቼ በቃ ከስንት ጊዜ በኋላ። አረ እባክህ ሰቃቀልሻ። ዛሬ ተሸክሏል። አሪፍ ነው። ቆንጆ ፎቶ ካሽኝ በፎቶ ለምን ፎቶ? አይ ካሜራውን እኮ ሻጨው እኮ ነው የሸቀልኩት። ነቃ ምንድነው? የናሉት አይዞህ ተረጋጋ፣ ብዙ አትንቀሳቀስበት። እኔ ሐኪም ነኝ። በአቅራቢያ የነበሩ ሰዎች ደርሰውልሃል። አይዞህ። ምንድነው የተፈጠረው? ምን ተፈጥሮ ነው? ትንሽ አደጋ ነው። አንተ ላይ ምን እግርህ ነው። በቃ ትንሽ ነው። እግሬ ምን ሆነ ዶክተር? እግሬ ሊው ምኑን ታየዋለህ? እኮ እግርህ እኮ እዚህ አይደለም እኮ ለምርመራ ሌላ ክፍል ነው ያለው። አይዞህ ትንሽ ነው። ወይ ሲመጣ ሌላ ቀን ታየዋለህ።
በቃ ራዳቻው ይመችሽ። ወሬ ነገር አሁን ግሮሰሪ ነኝ በቃ ትናንትና አይደል እንዴ በአዲስ አመት አዲስ እኔ አልጠጣም አልሰክርም ብለህ ቃል ገባሁ። አልሰማኝም እኮ ከዛ ማለት እኮ እንደ አዲስ እኮ ቃል ገባሁ ለራሴ። ምን ብለህ? ይኸውልህ ናሁም ይሄ ራስ ወዳድነት ማብቃት አለበት። አንተ ግሮሰሪ ቤት እየሄድክ ካልጠጣ ይሄ ግሮሰሪ ባለቤት እኮ ልጆች አሉት፣ ቤተሰብ ያስተዳድራል። በምን ያስተዳድራቸዋል? ስለዚህ እኔ እየሄድኩ መጠጣት አለብኝ። ይሄ ራስ ወዳድነት ማብቃት አለበት። አዲስ አመት አዲስ እኔ ሳይሆን የድሮ ነኝ። ሄጅ አንደቀድቀው በቃ እኔ ምንም ችግር ይወጣል። ምን ሆነ ነው የምትከነከነው? ትዋደዱ የለ እንዴ? ለምንድን ነው የጣላችሁ ደግሞ? በቃ ምክንያት ሰበብ እየፈለገች እኮ ነው። በቃ የማይሆን ጥያቄ እየጠየቀችኝ ምን ብላ ነው እንዴ? አረ በስመ አብ። ይኸውልህ አሁን ማለት ነው በማይሆን ሰበብ እኮ ነው ከድሮ ፍቅረኛ ጋር በምንድን ነው የተለያያችሁት? እና እውነቱን አነግራትም እንዴ? ምን ያለፈ ታሪክ አይደለ እንዴ? ምን ነው የምነግራት? መች ተለያየን?